ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ እንግዲህ ስለ ናሽናል ግራጁዌሽን አድሚሽን ቴስት የተወሰነ ነገር እላችኋለሁ። በዛውም አንዳንድ ጥሩ ነጥቦች እንወያያለን። ያው በዘንድሮው 2018 ጥቅምት 3 ላይ በተሰጠው ናሽናል ግራጁዌሽን አድሚሽን ቴስት ተፈትኜ ነበርና በአጭር ጊዜ ነው እንግዲህ ፈተናውን ተፈተኑ ተብሎ ከተነገረ ተመዝገቡ ተብሎ እስከ ፈተናው ድረስ በነበረው ጊዜ በጣም አጭር ነው። ያው ምንም መዘጋጀት አልተቻለም። ዞሮ ፈተናውን ያው የነበረው አማራጭ መፈተን ነበር። ግን ፈተናው ዞሮ ቤዚክስ ነገር የሆነ ቤዚክ ነገር ካለ መመለስ እንደሚቻል ተረድቻለሁ። ስለዚህ ፈተናውን ተፈትነው ማለፍ ላልቻሉ ወይም ደግሞ ወደፊት መፈተን ለሚፈልጉ የፖስት ግራድ ተማሪዎች ካለኝ ኤክስፔሪንስ ከፈተናው ካገኘሁት ኤክስፔሪንስ አንጻር ሼር ለማድረግ በመፈለጌ ነው እነዚህን ቪዲዮዎች መስራት የፈለኩት። ስለዚህ የተወሰነ አንድ ሁለትም ሶስትም ሰው ከጠቀመ በሚል ነው ይሄንን ያዘጋጀሁት። አካሄዳችን እንዴት ነው የሚሆነው? ከሲምፕል ቱ ኮምፕሌክስ ነው የሚሆነው። ቀላል ያሉ ነገሮችን እያየን እንቆያለን። ከዛ ኮምፕሌክስ ማትማቲካል ኢኩዌሽኖችንም አብረን በጋራ እንፈታለን ማለት ነው። ስለዚህ እንድትከታተሉኝ ነው ማለት ፈልገው። ከዚህ በተጨማሪ ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ ለሌሎችም ሼር በማድረግ እንድትተባበሩ ስል ጠይቃለሁ። ኦኬ። ስለዚህ አናሎጂ ኩዌሽን ነው የመጀመሪያ የምናየው። አናሎጂ ማለት ሁለት ወርዶችም ወይም ፍሬዞች ይሰጣቸዋል። የነዛን ሪሌሽን ወይም የነዛን ግንኙነት መሰረት አድርጋችሁ ኤቢሲዲ የተሰጣችሁን ምርጫዎች ትመርጣላችሁ ማለት ነው። በአማርኛ በቀላሉ ስንገልጸው ለዚህ ይህንን ካል የትኛው ነው ከነዚህ ውስጥ ትክክል ነው እንደማለት ነው ማለት ነው። ስለዚህ ጥያቄዎች እንሰራለን። እነዚህን ጥያቄዎች እኔ መልሱን ከመናገሬ በፊት እናንተ ስኮር እያደረጋችሁ ውጤታችሁን መስጠት ትችላላችሁ። ቀለል ባለ መንገድ እናያለን ማለት ነው። ስለዚህ የመጀመሪያው አናሎጂ ኩዌሽን ቻይልድ ሂውማን። ስለዚህ ይሄን በቀላሉ አማርኛ ለመግለጽ ለሂውማን ቻይልድ ካል ማለት እንችላለን። ሂውማን ምንድነው? ሰው ነው። ቻይልድ ደግሞ ህፃን ነው። ለሰው ልጅ ህፃን ካል በዚህ ሪሌሽን በዚህ ወርዶች ጥምረት መሰረት የትኛው ነው ትክክል የሚለውን ማየት እንችላለን ማለት ነው። ስለዚህ ይሄ ምንድን ያህል በርድ ሮቢን ምን ይላል? ለሮቢን በርድ እንላለን። ስለዚህ ለሂውማን ቻይልድ ካል ለሮቢን በርድ እንላለን ነው እያለ ያለው። በርድ ምንድነው? ወፍ ነው። ሮቢን ደግሞ የወፍ ዝርያ ነው ማለት ነው። ቢ ምንድነው የሚለው? ዶግ ብለን ፔት እንላለን። ዶግ ያው ውሻ ነው። ፔት ደግሞ ለማዳ የቤት እንስሳ ነው። ስለዚህ ሲ ደግሞ ምን ይላል? ካው ሚልክ። ካው ላም ናት። ሚልክ ደግሞ ወተት ነው። ስለዚህ ለላም ሚልክ ወተት እንላለን ያ ነው። የመጨረሻው ምንድነው? ኪትን ምንድነው? የድመት ትንሽዬ ድመት ምን ትባላለች? ኪትን። በእድሜ ትንሿ የድመት አይነት ምን ትባላለች? ኪትን ትባላለች። ለኪትን ካት እንላለን ወይም ለካት ኪትን እንላለን። ስለዚህ መጀመሪያ ሪሌሽን የሰጠን ነው የሰው ልጅ በእድሜ ትንሹ ምን ይባላል? ቻይልድ አይነት ሪሌሽን የሰጠን። ስለዚህ ከነዚህ ውስጥ የሚሆነው ካት ኪትን ይሆናል ማለት ነው። ስለዚህ የካት ትንሹ ደግሞ ኪትን ይሆናል። ሌሎቹ እንደዚህ አይነት ሪሌሽን አያሳዩም። ጭራሽ ምንም ግንኙነት የላቸውም።
የሚያወዛግብ ምርጫ የለም ከዚህ ውስጥ። ስለዚህ መልሱ የሚሆነው ዲ ይሆናል ማለት ነው። ዲ ይሆናል መልሱ ማለት ነው። ኦኬ ስለዚህ በዚህ ጥያቄ መሰረት ሌላ ጥያቄዎትን ቢመጣ ለመመለስ እንዲያመቻችሁ የአንድ የቤት እንስሳ ወይም የዱር እንስሳ ትንሽዬ ፎርሙ ወይም በእድሜ ትንሹ ምን ይባላል የሚለውን እዚህ ጋር አስቀምጬላችኋለሁ። ለካት ምን እንላለን? ኪትን እንላለን። ለዶግ ደግሞ ፐፒ እንላለን። ለካው ካፍ፣ ለጎት ኪድ እንላለን። ለሺፕ ላምፕ ይባላል። ስለዚህ እነዚህን ስክሪንሾት አድርጋችሁ ማየት ትችላላችሁ። ለላይሆን ምንድነው? ካብ ይባላል። የላይሆን ትንሹ ልጅ ምን ይባላል? ካብ ይባላል። የታይገር ደግሞ ካብ ይባላል። ተመሳሳይ ነው። የሊዮፓርድም ካብ ይባላል። ሌላ ለምሳሌ እዚች ጋር የፍሮግ ምን ይባላል? ታድፖል። ባይዘይ በ2018 አሁን የተፈተነው ፈተና ውስጥ እንደዚህ አይነት ጥያቄዎች መጥቷል። ስለዚህ ተመሳሳይ ቅድም ያየነው አይነት አሰራር ነው የሚሆነው ማለት ነው። ስለዚህ ማወቅ ይጠበቅብናል ማለት ነው። ስለዚህ ለፍሮግ ታድፖል እንላለን። ለኤግል ኤግሌት ይባላል። ለቺታ ካብ ይባላል። ስለዚህ ይሄ በዚህ መልክ ነው የሚሰራው ማለት ነው። ሁለተኛው አናሎጂ ጥያቄ ናይፍ ካት ነው። ስለዚህ ለቢላዋ መቁረጥ ካል እንደማለት ነው። ቢላዋ ነው መቁረጥ ካል ወይም የምንቆርጠው በቢላዋ ከሆነ ማለት ነው። ሪሌሽኑ ናይፍ ምንድነው? ቢላዋ ነው። ከት ደግሞ መቁረጥ ወይም መቁረጥ ነው ማለት ነው። ከት መቁረጥ ነው። ስለዚህ በቢላዋ ከቆረጥን ወይም ምንድነው ሪሌሽኑ ስናየው ቢላዋን ለምን እንጠቀመዋለን? ለመክተፍ ወይም ለመቁረጥ እንጠቀመዋለን ማለት ነው። ስለዚህ ምን መርጠው ምርጫ ግንኙነታቸው ልክ እንደዚህ እንደከላይ እንዳየነው የአንድ ዕቃ ወይም የአንድ ማቴሪያል አገልግሎት ማሳየት አለበት ማለት። ስለዚህ መጀመሪያ የምናየው ዊንተር ሳመር ነው። በጋ ክረምት እያለ ነው። ስለዚህ ከዚህኛው ጋር አይመሳሰልም። በጋ ክረምት ምንም የሚያመሳስለው አይደለም። ሶርድ ሻርፕ ይላል። ሶርድ ምንድነው? ሻሞላ ጩቤ እንደማለት ነው። ሻርፕ ደግሞ ሻርፕ ማለት ስለት ማለት ነው። ስለዚህ ምንም መገለጫ ነው የሚሆነው። ሌላው ደግሞ ራን ፋስት ይላል። ራን ፋስት መሮጥ መፍጠን ነው የሚለው። ይህም ከዚህኛው የሚመሳሰል አይደለም። ዲ ምን ይላል? ድሪል ሆል ይላል። ድሪል ማለት መቦርቦሪያ ነው። ሆል ደግሞ ቀዳዳ ነው። ስለዚህ ድሪል መቦርቦሪያ ቀዳዳ ለመፍጠር እንጠቀምበታለን። ላይክ ቢላዋ ለመቁረጥ እንደምንጠቀመው ማለት ነው። ስለዚህ መልሱ ምን ይሆናል? ዲ ይሆናል ማለት ነው። ዲ ይሆናል ማለት ነው መልሳችን። ስለዚህ ሪሌሽኖቹን በዚህ መልክ ነው የምናየው ማለት ነው። ሶስተኛው ሬስ ፋቲግ፣ አንድ ሰው ከሮጠ ይደክመዋል ነው እያለ ያለው። ሬስ ፋቲግ መሮጥ ምን እንደሚያመጣል? ድካም ያመጣል እያለ ነው። ስለዚህ የአንድ ነገርና የእሱ ኮንሲኩዌንስ ነው እያሳየን ያለው። የሆነ ነገር አለ፣ እሱ የሚያመጣው ኮንሲኩዌንስ ወይም ተጽዕኖ ማለት እንችላለን። ሪሌሽኑ በዛ መልክ ነው። ስለዚህ ምን መርጠውም በዛ መልክ የሆነ ነገር አለ፣ የእሱ ድርጊት ውጤት ማየት አለብን ማለት ነው። ስለዚህ ፋስቲንግ ምንድነው? መጾም ነው። መጾም ምንድነው? ረሃብ ያመጣል እያለ ነው። ራውንድ ደግሞ ተራ ነው። ተራ ቦክሲንግ ደግሞ ቦክሲንግ ያው ቦክስ ነው፣ ቦክስ መግጠም ነው፣ ቦክሲንግ ነው። ሶስተኛው ሲ ምንድነው? ፍላወር ከለር፣ አበባና ከለር ቀለም እያለ ነው። ዲድ ምንድነው? ሃይኪንግ ጋንግሪን ነው። በእግር መጓዝ ጋንግሪን ያመጣል፣ እግር እንዲጠቁር ያመጣል እያለ ነው። ስለዚህ ከዚህ ውስጥ የሚያወዛግቡ የሚሆኑት የትኞቹ ናቸው? ፋስቲንግ እና
ፋስቲንግ ሃንገር እና ዲ ሃይኪንግ ጋንግሪን። ምክንያቱም መጾም ራብ ያመጣል ብለናል። ሃይኪንግ ደግሞ በእግር መጓዝ እግር እንዲጠቆር የእግር ችግር ያመጣል ወይም ጋንግሪን የደም ዝውውር መቀነስ እና እግር መጥቆር ከዛም የባሰ ችግር ሊያመጣ ይችላል እያለን ነው። ስለዚህ ግን ምንድነው ከነዚህ ውስጥ የሚሆነው ኤ ነው የሚሆነው። መልሱ ኤ ነው የሚሆነው። ለምንድን ነው? ዲ በእግር መጓዝ ያን አይነት ችግር ስለማያመጣ ማለት ነው። ሃይኪንግ ሰው በእግሩ ወይም ተራራ ቢወጣ ጋንግሪን በደም ዝውውር ምክንያት የእግር መጥቆር አያመጣም። ስለዚህ ይሄ ትክክል አይደለም። የመጀመሪያው ግን ሰው ጾም ቢያበዛ ሊርባው ይችላል የሚለውን እንይዛለን። ስለዚህ የመጀመሪያው ኤ የዚህ ጥያቄ መልስ ኤ ይሆናል ማለት ነው። ይሄኛው ያወዛግባል እንጂ ትክክል አይደለም። መልሱ ኤ ነው የሚሆነው። አራተኛው ስቱደንት ዶርሚተሪ። ስቱደንት ዶርሚተሪ ነው እያለን ያለው። ስቱደንት ዶርሚተሪ ተማሪዎች አሉ። እንግዲህ ዩኒቨርሲቲ የሚኖሩ ተማሪዎች የት ውስጥ ይኖራሉ? ዶርሚተሪ ውስጥ ይኖራሉ። ስለዚህ ሪሌሽኑ ምንድን ነው የሚሆነው? የሆነ አካል አለ፣ የሆነ ቦታ ይኖራሉ። እንደዚህ አይነት ሪሌሽን ነው የምንፈልገው ማለት ነው። ካርቴን ምንድን ነው? ካርቴን መጋረጃ ነው። ስቴጅ ደግሞ ሙዚቀኞች የሚተውኑበት ወይ ተዋናኞች የሚተውኑበት ቦታ ስቴጅ ይባላል፣ መጋረጃ። ስለዚህ እንደዚህ ተመሳሳይ ሪሌሽን አያሳይም። ፕሪዝነር ጄል ይላል። ፕሪዝነር ምንድን ነው? እስረኛ ነው ወይም ታራሚ ነው። ጄል ደግሞ እስር ቤት ነው። ስለዚህ እስረኛ እዚህ ይኖራል ወይም ብዙ ጊዜ የሚሆነው ጄል ውስጥ እስር ቤት ውስጥ ነው አይነት ሪሌሽን ነው። ሶስተኛው ስካል ብሬን ነው። ስካል እንግዲህ ራስ ቅል ነው። ስካላችን ይኸው፣ ራስ ቅላችን ይኸው፣ ብሬን ደግሞ ውስጥ ያለ ጭንቅላታችን ክፍል ነው። ብሬን ሄሚስፌሮቹ ራይት ሌፍት ሄሚስፌር የተባለ ይከፈላል። ይሄን ለማለት ነው። ግን አሁን ይሄ ካወዛገበ አሁን ከነዚህ ውስጥ ሊያወዛግብ የሚችለው ይሄና ይሄ ነው። አራተኛው ሸርት ነው። ሸርት ልብስ ነው። ክሎዚንግ ደግሞ ልብስ ነው። የአንድ አካል መኖሪያ አይደለም። ግን እዚህ ሲ ለምን አይሆንም? መልሱ ምንድነው? ቢ ነው። ግን ሲ ለምን አይሆንም ካል እንግዲህ ስቱደንት የሚለው ስቱደንት ዶርሚተሪ ይኖራል፣ እስካል ብሬን ውስጥ ይኖራል እያልን ነው። ግን እስካል ውጭ ላይ ነው ያለው፣ ከብሬንም ውጭ ነው ያለው። ቢያዘዋውረው ነበር የሚያወዛግበው። ብሬን እስካል ውስጥ ቢኖራል ብንል ቢያንስ ከስር ስላለ ሊያወዛግብ ይችላል። ግን በስቱደንት ትክክል ያለው ምንድነው? እስካል ውጭ ላይ ያለው ነው። ብሬን ደግሞ ውስጥ ያለው ደግሞ በዶርሚተሪ ውስጥ ነው ያለው። ስለዚህ ቦታው ራሱ ተቀያይሯል። ያን ያህል አወዛግብም አይሆንም። ፕሪዝነር ጄል ግን ይሆናል ማለት ነው። እስረኛ ምን ይሆናል? ጄል ውስጥ ወይ እስር ቤት ውስጥ ይኖራል ማለት ነው። ስለዚህ በዛ መሰረት እናየዋለን። አምስተኛው ምንድን ነው? ኢንዱስትሪየስ ሃርድ ወርኪንግ። ስለዚህ ኢንዱስትሪየስ ምንድን ነው? ትርጉሙ ማወቅ ያስፈልጋል። ባይዛዊ ቮካብላሪ በደንብ ባወቃችሁ ቁጥር እንደዚህ አይነት ጥያቄዎችን ለመስራት በጣም ይቀላል። ምክንያቱም ምርጫዎቹን ራሱ እየጣላችሁ እንድትችላላችሁ። የማይመስል ነገር ከሆነ ጥላላችሁ። ያ ደግሞ ቮካብላሪ እውቀት ይጠይቃል። ስለዚህ ቀጣይ ፈተና ጥር ነው። እስከዛ ድረስ ብዙ ቮካብላሪዎችን ጥያቄዎችን መስራት ይቻላል። በደንብ ማወቅ ስለሚቻል ብዙ ችግር የለውም። ከዛ ውስጥ ደግሞ የምታውቃቸው ይኖራሉ። በግልጽ ወይ የሚሆኑ ወይ የማይሆኑ ስለምታውቋቸው ትክክለኛ መልሱን ለመምረጥ አትቸገሩ ማለት ነው። ስለዚህ ኢንዱስትሪየስ ይላል። ኢንዱስትሪየስ ምንድነው? ትጉህ ማለት ነው። ሃርድ ወርኪንግ ደግሞ ጠንካራ ሰራተኛ ማለት ነው። ስለዚህ በዚህ እንግዲህ ተመሳሳይ ማለት ነው። እንግዲህ ትጉህ ስራ ወዳድ ከሆነ እዚህ የምንመርጠው ደግሞ ተመሳሳይ መሆን አለበት ማለት ነው። ይሄ ምንድነው? ስካይ ብሉ። ስካይ ነው፣ ሰማይ ነው። ብሉ ከለር አለው። ከለሩ ነው እያወራ ያለው እንጂ ስለ ተመሳሳይነቱ አይደለም። መዲ
ይላል። ሁለተኛው መዲ ምንድነው? ጭጋግ በደንብ የማይታይ ማለት ነው። አንክሊርም ደግሞ ምንም በደንብ የማይታይ ጭግግ ያለ ማለት ነው። ቡክ ሪዲንግ ቡክ ሪዲንግ ማለት መጽሐፍ አለ፣ ሪዲንግ ደግሞ ማንበብ ነው። ይሄ ተመሳሳይ አይሆንም። ይሄ አይነት ሪሌሽን እንዴት ነው ምን ላይ ነው የሚሆነው ብለን ስንፈልግ ለምሳሌ ባይስክል ብለን ራይድ ብንል፣ ምክንያቱም ባይስክል አለ ራይድ እንነዳለን፣ ባይስክል እንነዳለን። ስለዚህ ባይስክልን ከነዳ ነው ቡክን ደግሞ እናነበዋለን አይነት ሪሌሽን ይሆን ነበር። እንደዚህ አይነት ነበር የሚሆነው። ግን ይሄ ቡክ ሪድ ከመጀመሪያው ከተሰጠን አንጻር አይገናኝም። ለምሳሌ ሌላው ደግሞ ዲ ፖንድ ላክ ይላል። ፖንድ ደግሞ ኩሬ ነው። ሌክ ደግሞ ሐይቅ ነው። ይሄ ኩሬ ነው። ስለዚህ ፖንድ ሌክ ምንድነው የሚሆነው? የፖንድ ትንሽ ነው፣ ሌክ ደግሞ ከፍ እያለ ሲመጣ ነው። የእነሱ አይነት ሪሌሽን አይደለም የተሰጠን፣ ተመሳሳይ ነው የተሰጠን። ፖንድ ሌክ ሌላ ምሳሌ ምን ሊሆን ይችላል? ካንትሪ ኮንቲነንት ቢል፣ ካንትሪ የካንትሪ ትልቁ ሲያድግ ኮንቲነንት ሊሆን ይችላል። ፖንድ ደግሞ ያደገ በትልቅ ፎርሙ ሌክ ሊሆን ይችላል። እንደዛ አይነት ሪሌሽን ቢሆን ነበር የሚሆነው መልሱ። ስለዚህ ፖንድ ሌክ አይሆንም፣ ተመሳሳይም አይደለም። ግን ትንሽና ትልቅ ልክ መጀመሪያ ላይ ቻይልድ ሂውማን እንዳልነው አይነት ሪሌሽን ነው ይሄ ያለው። ስለዚህ ይሄ አይሆንም ማለት ነው። ቡክ ሪዲንግም አይሆንም። ስለዚህ መልሱ ቢ ነው የሚሆነው ማለት ነው። መዲ አንክሊር ይሆናል ማለት ነው። ምክንያቱም ኢንዱስትሪስ ወርኪንግ ነው፣ ታታሪ ሰው የስራ ወዳድ ከሆነ፣ መዲ ደግሞ አንክሊር ተመሳሳይ ስለተጠየቅ ነው ማለት ነው። መዲ ጭግግ ያለ፣ አንክሊር ደግሞ ማይታይ በደንብ ማለት ነው። ስለዚህ አናሎጂ ኩዌሽኖች በዚህ መሰረት ብዙ አናሎጂ ኩዌሽኖችን ቢመጡ ዘወር ብለው ቢመጡ ራሱ መስራት ትችላላችሁ ማለት ነው። ይሄ ፓርት ዋን ነው። ቀለል ያለ ሲምፕል፣ በጣም ቀለል ባለ መልኩ አናሎጂ ምንድን ነው የሚለውን ለመረዳት በሚል ነው ያዘጋጀሁት። ከዚህ አይወጣም አናሎጂ፣ በዚህ ፎርም ነው የሚመጣው። ምናልባት ሊቀየሩ የሚችሉት ወርዶቹ ናቸው። ወርዶቹ ቮካብለሪ ማናቃቸው ወርዶች ሊመጡ ይችላሉ። ጭራሹን ሰምተናቸው ማናቃቸው ወርዶች ሊመጡ ይችላሉ። ያንን እንዴት ነው የምንመለሰው? አንደኛ የኛን የቮካብለሪ እውቀት ሰፋ ማድረግ፣ ከዛ በተጨማሪ ደግሞ ታክቲክ መጠቀም። ምርጫዎቹ ላይ የሚመስሉት የምናውቃቸውን ወርዶች ትክክል ከሆኑም ካልሆኑም ራሳችን ቲክ እያደረግን መሄድ ይጠበቅብናል። ምርጫዎቹን ማጥበብ አለብን ማለት ነው። ስለዚህ በዛ መልክ እንሰራለን። ቀጣይ እንደዚህ ኳንቲታቲቭ ሪዝኒንግ ማትማቲካል ኢኩዌሽኖችን እንሰራለን። በጣም በሲምፕል ቀለል ባለ መልኩ ማንኛውም ሰው ሊረዳው በሚችል መልክ አቀርብላችኋለሁ። ይሄን ዩቲዩብ ቻናል ፎሎ በማድረግ ሰብስክራይብ በማድረግ የሰብስክሪፕሽን ቁጥሩን እንድታሳድጉ ጠይቃችኋለሁ። ሌሎች ሊፈተኑ ላሰቡ ወይም ለሌሎች ተማሪዎች ይሄንን 11ኛም 12ኛም ክፍል ቢሆን ይጠቅማቸዋል፣ እነሱንም ቢሆን በመላክ እንድተባበሩ ጠይቃለሁ። አመሰግናለሁ። በቀጣይ ሴሽን እስከምንገናኝ ባይ